እኔና መለስ ዜናዊ አብዮቱ ፈንድቶ እስከምንለያይ ድረስ ተማሪውን ገንዘብ እየበላን ያስመረርንበት የቁማር ሽርክና የተጀመረው በ1965 የገና ረፍት ነበር። ከቁማርም ያለፈ መቀራረብ የቻልነው ከቁማር በጀመረው ግንኙነታችን ነው። መለስ ቁማር የሚጫወተው አጼ ኃይለሥላሴ በየወሩ በሚከፍሉት 100 ብር ነው። ክፍያው ለሱና ለሌሎች 9 የሁለተኛ ደረጃ ትምህርት መልቀቂያ ፈተናቸውን በከፍተኛ ውጤት ላለፉ ተማሪዎች የሚሰጥ የአጼ ኃይለሥላሴ የግላቸው ሽልማት ነበር። የተደመጠው ምስክርነት የአንዳርጋቸው ጽጌ ዘብሔረ ኦሮሞ ነው። ትውልድ አይደና እኛ ምንናገር ባለበት መጽሐፉ ገጽ 347 ላይ እናገኘዋለን። የኋላው የህወሓት ታጋይ፣ የኋላው የህወሓት ሊቀመንበር፣ የኋላው የኢህአዴግ ሊቀመንበር፣ የኋላው የኢትዮጵያ ሽግግር መንግስት ፕሬዝዳንት፣ የኋላው የኢትዮጵያ ፌዴራላዊት ዴሞክራሲያዊት ሪፐብሊክ የ21 ዓመት ጠቅላይ ሚኒስትር መለስ ዜናዊ አስረስ ጎበና እንዲህ ያለ ቁማረኛ መሆኑ አስገርሟችሁ ይሆናል። አዳጊው መለስ ብናስተዋውቃችሁ ደግሞ ይበልጥ ትደመማላችሁ። ትንሹ ልጅ መለስ ዜናዊ አስረስ ተሰማ ሁለት ጨዋታዎች ልቡን ያጠፉት ነበር ይባላል። አንዱ የብይ ጨዋታ ነው፣ ሌላኛው ውሃ ዋና ነበር። መለስ በዚያች አዳጊነት እድሜው በአድዋ ዙሪያ ሰይጣን ይዋኝባቸው ነበር የሚባሉትን ወንዞች እያሰሰ ይዋኝ እንደነበረ ተጽፏል። የመለስና የውሃ ዋናው ጨዋታ ከተነሳ መለስ ዜናዊና የህወሓት የትግል ጉዞ በተሰኘው መጽሐፍ ውስጥ የሰፈረች አንዲት የአዳጊው መለስ የልጅነት ድፍረት መታወስ አለባት። ነገሯ እንዲህ ያለች ናት። በአድዋ ከተማ ነዋሪዎች ዘንድ ከመዋኛ ኩሬዎች መካከል የሰይጣን መዋኛ በተባለው ኩሬ ውስጥ ሰይጣን ሌሊት እንደሚዋኝ ምህማስ ዳኘው ወይም የዳኘው መዋኛ በተባለው ኩሬ ደግሞ ዳኘው የተባለ ሌላ ሰይጣን በጠራራ ፀሐይ እንደሚዋኝ በስፋት ይነገር ነበር። ወላጆች ልጆቻቸው ወደ ተጠቀሱት ኩሬዎች ለመዋኘት ብለው ወርደው የመስመጥ አደጋ እንዳይደርስባቸው በመስጋት የፈጠሩትና ይህን ድርጊት ከመፈጸም እንዲቆጠቡ ለማድረግ የቀየሱት ዘዴ እንደነበር ይነገራል። ሆኖም ግን እየቆየ ሲመጣና በተደጋጋሚ ሲነገር እንደ እውነተኛ ነገር ተደርጎ እየተወሰደ የመጣ ነገር እንደሆነ አዋቂዎች ያወጋሉ። ይሁን እንጂ ይህ የወላጆች ዘዴ በወቅቱ ወጣቶቹን ወደ ተጠቀሱት ኩሬዎች ሄደው ከመዋኘት አያግዳቸውም ነበር። አዳጊው መለስም እንዲሁ በአካባቢ ሰዎች ማስፈራሪያ የሚበገር አልነበረም። ትንሹ ልጅ መለስ አንድ ቀን እንዲያውም ሰይጣን በእኒያ መዋኛዎች ውስጥ ይዋኛል የሚባለው ነገር በእርግጥ እውነት ይሆን የሚለውን ጥያቄ ለመመለስ ከጓደኞቹ ጋር ይመካከሩበታል። በመጨረሻም የአድዋ ኮበሌዎች እውነትነቱን እናረጋግጥ ይባባላሉ። ጊዜ ወስነው አንድ ቀን ሰይጣን ይዋኝበታል ወደሚባልለት ኩሬ በሌሊት ተሰባስበው ሄዱ። ከቦታው እንደደረሱም ደፈጣ ይዘው የተባለው ሰይጣን ካሁን አሁን ይወጣና ሲዋኝ እናየዋለን በማለት ጠበቁ። ኩሬው ግን ከጸጥታ በቀር ድምጽ የሚባል ነገር አይሰማበትም ነበር። ጥበቃቸው ኩሬውን በከበበው የባህር ዛፍ ዱር ውስጥ በመመሸግ ቀጠለ። ኩሬው ግን ከጸጥታው አልተናወጠም። የዚያኔው ለገሰ ዜናዊ የሚመራው የጩጮዎች ቡድን ደፈጣ ይዞ አይኑ ቢቁለጨለጭም ተፈላጊው ሰይጣን የተባለው ነገር ግን የለም። ነገሩ መለስን ከታገሰው በላይ እንዲታገስ አላስቻለውም። መሰላቸትም መጣ። ጥበቃው የሰለቸው መለስ ካደፈጠበት ይነሳና ለምን ገብተን አናረጋግጥም በማለት ጓደኞቹን ይጠይቃቸዋል። ለጠየቀው ጥያቄም አዎንታዊ ምላሽ ያገኛል። መለስ ጊዜ ማጥፋትን አልፈለገም። ፈጥኖና ቀድሞ ልብሱን በማውለቅ ወደ ቀዝቃዛው ኩሬ ዘሎ በመግባት በጨለማ ውስጥ ሆኖ ዋና ቀጠለ። ሌሎች እሱን ተከትለው እየዘለሉ ወደ ሰፊውና ጥቁር ኩሬ በመግባት እነሱም ሰይጣን ፍለጋ ዋናቸውን ተያያዙት። ተፈላጊው ሰይጣን ግን አልተገኘም። የኩሬው ቅዝቃዜ እየበረታ ወጥቶ እሳት እንደነካው ፕላስቲክ ሊያቋማትራቸው ሲሆን ከኩሬው ወጡ። መለስና ጓደኞቹ የፈለጉትን ሰይጣን ሳያገኙት ዋናቸውን ዋኝተው በብርድ እየተንዘፈዘፉ ወደ ቤታቸው ተመለሱ። እንዲህ ያለው የትንሹ ልጅ መለስ ዜናዊ አስረስ ነገሮችን በተጨባጭ የመፈተሽ ልማድ ለኋላው ፖለቲካ አመለካከቱ ጠቅሞት ይሆን ብሎ መጠየቅ ተገቢ ነው። የኋላው ፖለቲከኛና የሀገር መሪ የሆኑት የመለስ ዜናዊ ስብና በዲያሌክቲካዊ ቁሳ አካልነት በሚገባ የተቀረጸ የመሆኑን ነገር ስናነብ ልጅነታቸው ማርክስንና ችግርህ የሚታይ የሚዳሰስ ነው ብሎ የሚሰብከውን ፍልስፍናው እንዲቀበሉ እንደረዳቸው እናረጋግጣለን። በመለስ ዜናዊ ዘንድ እጣ ፋንታ፣ እድል፣ ሰማያዊ ትዕዛዝ የመሳሰሉ ነገሮች አይስማሟቸውም። አጭሩ ሰውዬ እንደ ማርክስ ሃይማኖት የማህበረሰብ መርዝ ነው ባይሉም መድኃኒት ነው ብለው አይወጡትም። ፈጣሪ ቢኖር ባይኖር ጉዳያቸው አይመስልም። ይህን እምነታቸው ደግሞ ሰይጣን በወላጆቻቸው ዘንድ በተነገራቸው ኩሬ ውስጥ አለመኖሩን አረጋግጠው የጀመሩት ይመስላል። የማርክስን ውስብስብ የፖለቲካ ኢኮኖሚ ትንተና በማንበብ ሳይሆን በመኖር እንደወረሱት የሚያስገምተን ቀጣዩ የአንዳርጋቸው ጽጌ ሌላ ትውስታ ነው። በአብዮት ምንጭነቱ የሚታወቀው የሚወደሰው የሚረገመው የኔ ትውልድ ጥር ወር ላይ የካቲቱ 1966 አብዮት ከተማችን ደጃፍ ፈረሱን ማሰሩን አላየም። ከዚህ ወጣት ትውልድ መሃል የአገሪቱን ዕጣ የወሰኑት ሳይቀሩ ጥር ወር ውስጥ የማርክስን ኮሚኒስት ማኒፌስቶ ሳይሆን የማሪዮ ፑዞን ጎድፋዘርን ወይም ዘ ጎድፋዘር ነበር የሚያነቡት። የአሜሪካ ማፊያ ታሪክ። በወቅቱ የ5 ኪሎ ኢንጂነሪንግ ኮሌጅ ተማሪ ነበርኩ። ምግብ የምንበላው 4 ኪሎ ካምፓስ ነው። የጎድፋዘር መጽሐፍ ገና መታተሙ ነበር። አሜሪካ ሄዳ የነበረች የአማኑኤል ገብረኢየሱስ እህት ታደለች ገብረኢየሱስ አምጥታልኝ እያነበብኩ ነበር። ስጨርሰው ሰጣለሁ ብዬ ቃል የገባሁት ለመለስ ዜናዊ ነበር። እየጨቀጨቀ ቢያስቸግረኝ አንድ ቀን በ4 ኪሎና 5 ኪሎ መካከል ስንገናኝ ያነበብኩትን ውሰድ፣ የቀረውን ስጨርስ ሰጣለሁ በማለት መጽሐፉን ለሁለት ሰንጥቄ ሰጠው።
ሰጠሁት። ከተወሰነ ቀን በኋላም በእጄ የቀረውን ክፍል አስረከብኩት። አብዮቱ ወዲያው ስለመጣ መጽሐፌስ ብዬ ሳልጠይቅ ነው ከመለስ ጋር የተለያየ ነው። ከየካቲት 1966 በኋላ መጽሐፉም እንደ ብዙ ነገሮች ትርጉም አልነበረውም። ከብዙ ዓመታት በኋላ ግን ለመለስ በበረከት ስምኦን አማካይነት በላኩለት ደብዳቤ ላይ የመጽሐፍ በግልና በአደባባይ የህይወትህ የጥልፍ ስራ ላይ ያሳድረው አሻራ ይኖር ይሆን የሚል ትዝብቴን ለመለስ አድርሻለሁ። ደብዳቤንም ከአንድ ሌላ ኢታሎ ካሊኖ የሚባል ጸሐፊ ከጻፈው ኢንቪሲብል ሲቲስ ከሚል እጅግ ድንቅና ትንሽ መጽሐፍ ጋር ነበር የላኩለት። በረከት ደብዳቤውንም መጽሐፉንም እንዳደረሰ ማወቅ ችያለሁ። መልስ አልጠበቅኩም። አንዳርጋቸው እንደሚጠይቀው ከሆነ አብዮታዊ ዴሞክራቱ መለስ በንባብ ተጽዕኖ ሊደረግባቸው ከቻለ የሚደረግባቸው ከጓደኛቸው አንዲ ጋር ተዋጭቀው ባነበቡት የምዕራቡ ዓለም የማፊያ መጽሐፍ ነው። በእርግጥ በረሃ ውስጥ የማርክስ መጽሐፍት እንዳኘኩ ይገመታል። የሁለቱ መጽሐፍት ዘመዶች ተጣጥመው መሃል መስመር ላይ የሚያቆማቸውን አብዮታዊ ዴሞክራሲ የወለዱም ይመስላል። መለስ ዜናዊ እንደ ቁማር ጨዋታቸው ሰይጣን ለማየት እንደመድፈራቸውና የማፊያ መጽሐፍ ተስገብግበው እንደማንበባቸው አንዳንድ ጋጦ ወጥ የሚያሰኙ ተግባራትን ፈጽመው እናገኛቸዋለን። አንዱ ጥፋታቸው በአንዳርጋቸው መጽሐፍ ውስጥ የኋላው መለስ የዚያኔው ለገሰ ዜናዊ ከሳይንስ ፋኩልቲ ለቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ማህበር ኮንግረስ ለመመረጥ ያደረገው ጥረት በምርጫ ውድድር ወቅት ተጋጣሚውን ሌላ ተወዳዳሪ እንግሊዝኛ አይረባም ለማለት በእንግሊዝኛ ቋንቋ ዩር እንግሊሽ ኢዝ ራዘር ሼኪ በማለቱ ባሳየው ብልግና ተማሪውን ስላስቆጣ ተማሪው ሳይመርጠው ቀርቷል። በዚህ ሰዓት መለስ ተክሌ ስብሰባውን እየመራ ነበርና እሱም ተቆጥቶታል ተብሎ ተገልጿል። ይህ መለስ ተክሌ የተባለ የ1967 ዓ.ም የተማሪዎች ማህበር ፕሬዝዳንት በደርግ መገደሉ ተጽፏል። መለስ ተክሌ የትግራይ ልጅ መሆኑ ለህወሓት ታጋዮች ወደ በረሃ መውረድ አንድ ምክንያት እንደሆነ ሌፍትናንት ጀነራል ዮሐንስ ገብረ መስቀል አዙሪት ውስጥ ጽፏል። መለስ ዜናዊ አስረስም በአደባባይ የተቆጣቸውን መለስ ተክሌ የተባለ ተማሪ ስም ተውሰው ወደ ትግል መውረዳቸው ሌላ የታሪክ ወለፈንድ ይመስላል። በተማሪነታቸው አልመርጥህም ያላቸውን የኢትዮጵያ ልሂቅም ከዓመታት በኋላ በጠመንጃ ያገር መሪ ሆነው አንቀጥቅጠው መርተውታል። ሰይጣን ሲፈልግ አድጎ ቁማር ተጫውቶ የማፊያ ታሪክ በጉጉት አንብቦ የታላቁ ሀገር ኢትዮጵያ መሪ ስለሆነ ሰው ሽራፊ ጨዋታዎች ያደረንበት ዝግጅት አክትሟል። ሰናይ ጊዜ